የገንዘብ ነፃነት ለማግኘት የሚረዱን አምስቱ ቁልፍ መሰረቶች። በየቀኑ ጠዋት 12 ሰዓት ላይ ተነስተን በታክሲ ሰልፍ ተጋፍተን ወደ ስራ የምንሮጠው ለምንድን ነው? አብዛኞቻችን መልሳችን ኑሮን ለማሸነፍ የሚል ነው። ነገር ግን እስከ መቼ እንዲህ እንቀጥላለን ብለን ጠይቀን እናውቃለን? ዛሬ የምንነጋገረው ብዙዎቻችን እንደ ህልም ስለምናየው ነገር ግን በተግባር ልንደርስበት ስለምንችለው የገንዘብ ነፃነት ነው። የገንዘብ ነፃነት ማለት ስራ ማቆም ማለት አይደለም። ይልቁንም ካልሰራው እራባለሁ ከሚል ስጋት ነፃ ሆኖ ለገንዘብ ሳይሆን ለትርጉም መስራት መቻል ነው። ይህንን ትልቅ ግብ ለማሳካት ደግሞ ዝም ብሎ መመኘት ብቻ በቂ አይደለም። ልክ እንደ አንድ ጠንካራ ህንፃ የማይናወጥ መሰረት ያስፈልገዋል። በዛሬው ሰፊ ቆይታችን በኢትዮጵያ ነባራዊ ሁኔታ ውስጥ ሆነን ልንተገብራቸው የምንችላቸውን 5 ዋና ዋና መሰረቶች ደረጃ በደረጃ እናያለን። ወደ ዝርዝሩ ከመግባታችን በፊት ግን የመጀመሪያው ለውጥ የሚጀምረው ከኪሳችን ሳይሆን ከአእምሯችን መሆኑን መረዳት አለብን። የገንዘብ ነፃነት ለማምጣት ከሚረዱን መሰረቶች ውስጥ የመጀመሪያውን እንይ። መሰረት 1 የአስተሳሰብ ለውጥ። በመጀመሪያ ደረጃ ወደ ገንዘብ ነፃነት የምናደርገው ጉዞ የሚጀምረው በአስተሳሰባችን ነው። በሀገራችን ገንዘብ የቆሻሻ በሮች መክፈቻ ነው፣ ባለሀብት ለመሆን የግድ ሌላውን መበደል አለብህ የሚሉ የተሳሳቱ አመለካከቶች ሰርጾ ይገኛሉ። በተቃራኒው ግን ገንዘብን እንደ ክፋት ሳይሆን ለራስህ፣ ለቤተሰብህ እና ለሀገርህ መልካም ነገር መስሪያ መሳሪያ አድርገህ ማየት አለብህ። ለአብነት ያህል ብዙዎቻችን ገቢ ሲጨምርልን ወዲያውኑ የምናስበው አዲስ ልብስ መግዛትን ወይም በየሳምንቱ የምናደርገውን ግብዣ ማሳደግን ነው። ይህ የፍጆታ አስተሳሰብ ይባላል። ይህንን ለመለወጥ ደግሞ መዘግየት ያለበት እርካታ ወይም ዲሌድ ግራቲፊኬሽን የሚባለውን መርህ መለማመድ ያስፈልጋል። ዛሬ የምታገኘውን ጥቂት ብር ለጊዜያዊ ደስታ ከማዋል ይልቅ ለነገው ትልቅ ኢንቨስትመንት መዘጋጀት መቻል ትልቁ የአሸናፊነት ሚስጥር ነው። ይህ የአስተሳሰብ ለውጥ አንዴ ከተቀረጸ በኋላ ወደ ተግባራዊ የገንዘብ አያያዝ መሸጋገር ቀላል ይሆንልናል። በመሆኑም አስተሳሰባችንን ካስተካከልን በኋላ ቀጥታ ወደ ሁለተኛውና ወደ ተግባራዊው ደረጃ እንለፍ። መሰረት 2 የወጪ ቁጥጥርና የፋይናንስ ዲሲፕሊን። አሁን ደግሞ ወደ ሁለተኛው መሰረት ስንመጣ የምናገኘው የወጪ ቁጥጥርን ነው። በኢትዮጵያ የአኗኗር ዘይቤና የማህበራዊ ህይወት ውስጥ ሰው ምን ይለኛል የሚለው ስጋት የገንዘብ ነፃነትን ለማጣትና ለውድቀት ዋናው ምክንያት ነው። ለሰርግ፣ ለክርስትና ወይም ለተለያዩ የማህበራዊ ግዴታዎች ከገቢያችን በላይ የምናወጣቸው ወጪዎች ከነፃነት ይልቅ ወደ ዕዳ አዘቅት ይከቱናል። ስለሆነም የበጀት ዲሲፕሊን ማዳበር ምርጫ ሳይሆን ግዴታ ነው። ለምሳሌ የ50-30-20 መርህን ተጠቀም። የገቢን 50% ለቤት ኪራይና ለምግብ፣ 30%ቱን ለማህበራዊ ህይወትና ፍላጎቶች፣ 20%ቱን ደግሞ ለቁጠባ። በተለይም በዚህ የኑሮ ውድነት ወቅት ፍላጎትና አስፈላጊነትን መለየት ትልቅ ብልሃት ነው። አዲስ ስልክ መግዛት ፍላጎት ሊሆን ይችላል፣ የቤት ኪራይ መክፈል ግን አስፈላጊነት ነው። ወጪያችንን በአግባቡ መቆጣጠር ከቻልን ደግሞ ድንገት ለሚመጡ ችግሮች መከላከያ የሚሆን ገንዘብ ለማዘጋጀት አቅም ይኖረናል። የገንዘብ ነፃነትን ለማግኘት የሚረዳን ሶስተኛው መሰረት የአደጋ ጊዜ ፈንድ ነው። ህይወት ሁልጊዜ እንደታቀደላት አትሄድም። ድንገተኛ ህመም፣ ስራ ማጣት ወይም የቤተሰብ ችግር ሊያጋጥም ይችላል። በእንደዚህ አይነት ጊዜ ብዙ ሰው የሚያደርገው ንብረቱን በርካሽ መሸጥ ወይም በከፍተኛ ወለድ መበደር ነው። ይህንን ስጋት ለመቀነስ ቢያንስ የ6 ወር ወጪን የሚሸፍን ገንዘብ ለብቻ ማስቀመጥ አለብህ። ይህ ፈንድ ልክ እንደ እድር ነው፣ ነገር ግን ለሞት ብቻ ሳይሆን በህይወት እያለ ለሚያጋጥሙ የፋይናንስ አደጋዎች መከላከያ የሚሆን ነው። ይህንን አስተማማኝ ከለላ አንዴ ካዘጋጀን በኋላ ጭንቀታችንን ቀንሰን ሙሉ ትኩረታችንን ገቢ ወደ ማሳደግ ማዞር እንችላለን። ከለላው መኖሩ ብቻ ሳይሆን ወደ 4ኛው ወሳኝ ነጥብ እንድንሸጋገርም የልብ መተማመንን ይሰጠናል። 4ኛው ወሳኝ ነጥብ ወይንም የገንዘብ ነፃነት መሰረት የምንለው የገቢ ምንጮችን ማብዛት ነው። በአሁን ዘመን በአንድ የደሞዝ ገቢ ላይ ብቻ መተማመን ልክ በአንድ እግር እንደመቆም አደገኛ ነው። የኑሮ ውድነቱ የገንዘባችንን የመግዛት አቅም
በየቀኑ እየቀነሰው ስለሆነ ተጨማሪ ገቢ የግድ ያስፈልገናል። ለዚህም መፍትሄው ከተለመደው ስራ በተጨማሪ ተጓዳኝ ገቢ የሚባሉትን መንገዶች መፈለግ ነው። ለምሳሌ በኢትዮጵያ አውድ ከዋና ስራ ጎን ለጎን ፍሪላንስ መስራት ወይም በትርፍ ሰዓት የሚሰራ አነስተኛ ንግድ መክፈት ትችላለህ። ገበያችሁ እያደገ ሲሄድ ደግሞ የተረፈውን ገንዘብ ዝም ብሎ ማስቀመጥ ሳይሆን ገንዘቡ ለእናንተ እንዲሰራ የሚያደርግበት የመጨረሻ ደረጃ ላይ ማዋል ይኖርባችኋል። በዚህም ምክንያት ገቢን ማሳደግ ወደ መጨረሻውና ወደ ዋናው የሀብት ግንባታ መሰረት ያሸጋግረናል። መሰረት 5 ስልታዊ ኢንቨስትመንት። በመጨረሻም ወደ አምስተኛውና ወሳኙ ነጥብ ደርሰናል። ይህም ኢንቨስትመንት ነው። ሀብታም የሚያደርጋችሁ የምታገኙት ገንዘብ ሳይሆን ኢንቨስት የምታደርጉት ገንዘብ ነው። ገንዘብ በባንክ ብቻ ተቀምጦ ዋጋው ከሚቀንስ ይልቅ ንብረት ላይ ማዋል አለበት። በተለይም በአሁኑ ወቅት በኢትዮጵያ እየተጀመረ ያለው የካፒታል ገበያ ለሁላችንም ትልቅ እድል ይዞ መጥቷል። የአክሲዮን ባለቤት መሆን ማለት ትላልቅ ድርጅቶች ሲያተርፉ አብሮ ማትረፍ ማለት ነው። በተጨማሪም በሪል ስቴት ወይም በጥቃቅንና አነስተኛ ዘርፎች ላይ ኢንቨስት ማድረግ የረጅም ጊዜ ሀብት ይገነባል። በአጠቃላይ እነዚህን 5 መሰረቶች በአግባቡ ካቀናጀ የፋይናንስ ነፃነት የሩቅ ህልም መሆኑ ቀርቶ በቅርብ የሚጨበጥ እውነታ ይሆናል። የዛሬ ቪዲዮአችንን ስናጠቃልል የፋይናንስ ነፃነት ጉዞ ከአስተሳሰብ ለውጥ ጀምሮ እስከ ስልታዊ ኢንቨስትመንት ድረስ ያሉትን እነዚህን 5 ሰፊ ደረጃዎች በጥንቃቄ መከተልን ይጠይቃል። ያስታውሱ፣ ጉዞው ረዥም ቢሆንም የመጀመሪያውን እርምጃ ዛሬ መጀመር ይቻላል። ይህ ቪዲዮ አእምሯችሁን ከፍቶ ከሆነ ላይክ በማድረግ አሳውቁኝ። በቀጣይ ደግሞ ስለ አክሲዮን ገበያ ወይም ስለ ተጓዳኝ ገቢ በዝርዝር እንድሰራላችሁ ከፈለጋችሁ ኮመንት ላይ ጻፉልኝ። ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስከምንገናኝ በገንዘብ አያያዛችሁ ብልሆች ሁኑ። ቻው።